አንድ አምላክ እንደሆነ አምናለሁ። ብዙውን ጊዜ ኮምፕሌን የሚፈጥረው ነገር ምንድነው? በቂ የሆነ መረጃ ሳይኖረን ሚዲያ ውስጥ ገብተን ነውና አሁን አንተ የምትጠይቀኝ ጥያቄ ስለ ስላሴ የምትመርጠውን አንዱን ምረጥና ስለዚህ ጉዳይ ተናገር፣ ስለዚህ ጉዳይ ተናገር በላይ ለይተህ ማለት ነው። እንዲሁ አሁን ዝም ብለህ በደፈና ዝም ብዬ ከማወራ የፈለግከውን ነገር ጠይቀኝ። አንተ ይሄ ማለት ነው ይሄ ማለት ነው የምትለውን ጠይቀኝና ልመልስልህ። ደስ ይለኛል። እግዚአብሔር ይባርክ። እሺ እንግዲህ ወንድሜ መስፍን እግዚአብሔር ይባርክ። እኔ ምንድነው ሁለት ጥቅሶች ወይም ሶስት ጥቅሶችን እነግርሃለሁ፣ ወይም አስቀድሜ እንዳትስትም እነግርሃለሁ። ማንም ቢናገር እንደ እግዚአብሔር ቃል ይናገር ይላል መጽሐፍ ቅዱስ። ታምናለህ? በሚገባ የተጻፈ ቃል አይደል? አዎ። አትጨምር አትቀንስ ይላል። ይሄንን ታምንበታለህ? ግልጽ ነው። ከተጻፈው አትለፍ ይላል። በጣም መልካም። ስለዚህ ለምጠይቅህ ነገሮች ከእግዚአብሔር ቃል ማስረጃ ታቀርብልኛለህ? ችግር የለውም። በጣም መልካም። የመጀመሪያው ጥያቄ እሺ ጠይቀኝ። የመጀመሪያው ጥያቄ ስላሴ የሚል በእግዚአብሔር ቃል ላይ አለ? ኦንጂ ሰሰነ ከየትኛው ቤተ እምነት ነህ አንተ? አንተን የሚያማክር ነገር ማውራት አሁንም የምነግርህ እኔ አሁን ስለ ሃይማኖቶች ወይም ስለ አባባል ሳይሆን የምጠይቅህን እመልሳለሁ ስላልከኝ ስላሴ የሚል በመጽሐፍ ቅዱስ ላይ አለ ወይ? አለ ወይ? ስላሴ የሚል ቃል የለም፣ ቃል በቃል። ምክንያቱም ስላሴ ብሎ ብለን የምናስተምረው ወይም የምንማረው ሐሳቡን አይደለም። ቃሉ በእግዚአብሔር ቃል ላይ ከሌለ አትጨምር አትቀንስ ስለሚል የተጨመረ ትምህርት ነው። ለምን ቃሉን መጠቀም አትጨምር አትቀንስ ስለሚል ይሄን እንለፈው። ቅድም በነገርከኝ ቃል ላይ ፍጹም አምላክ ፍጹም ሰው የሚል በእግዚአብሔር ቃል ላይ አለ? ጥሩ ጥያቄ ነው። አሪፍ ጥያቄ ነው። ለምሳሌ ቃል በቃል ማለት ነው። እሺ ቃል በቃል እንደዚህ ዳይሬክት አንተ አሁን ለምትጠይቀው ጥያቄ ኢየሱስ ፍጹም ሰው ነው የሚለውን ወርድ ዳይሬክት እኔ ፍጹም ሰው ነኝ ብሎ ኢየሱስ አልተናገረም፣ ሐዋርያትም አልተናገሩም። ስላሴ የሚለው ቃልም ባይብል ውስጥ የለም። ስላሴ የሚለውን ቃል ግን ማብራሪያ አይደለም። ማብራሪያ ሐሳብ የሰው ሐሳብ ስለሆነ አሁን እኔ የጠየቅኩት ምንድነው ፍጹም አምላክ ፍጹም ሰው የሚል በእግዚአብሔር ቃል ላይ ከሌለ አሁንም ይሄም ደግሞ የስህተት ትምህርት ነው። ለምን መጽሐፍ ቅዱስ ላይ መኖር አለበት። የምናስተምርበት ትምህርቶች ከእግዚአብሔር ቃል መሆን አለባቸው። ለዛ ነው ለየት እያደረኩ የምጠይቅህ። የስህተት ትምህርቶች ናቸው። ለምን ፍጹም አምላክ ፍጹም ሰው የሚል ከሌለ ተጨማሪ ደግሞ የተረገመ ትምህርት ነው። ሐዋርያ ጳውሎስ እኛ ከሰበክነው ውጪ የሚሰብክ ቢኖር የተረገመ ይሁን ብሏል። ስለዚህ ፍጹም ሰው ፍጹም አምላክ የሚል በመጽሐፍ ቅዱስ ላይ አንድም ቦታ የለም። እግዚአብሔር ይባርክ። ስላሴ የሚል በመጽሐፍ ቅዱስ ላይ የለም። እግዚአብሔር ይባርክ። ልቀጥል። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚል በእግዚአብሔር ቃል ላይ አለ? ጥሩ ጥያቄ ነው። ለምሳሌ ማቴዎስ 18 ላይ በአብ በወልድ በመንፈስ ቅዱስ የሚለውን ቃል አናነበብክም? አሁንም ጥያቄን አልመለስክልኝም። አሁን ትንሽ ዞር እያልክብኝ ነው። እግዚአብሔር አብ የሚል በመጽሐፍ ቅዱስ ላይ አለ? እግዚአብሔር አብ የሚል በመጽሐፍ ቅዱስ ላይ አለ? እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚል በእግዚአብሔር ቃል ላይ አለ? ቆይ እግዚአብሔር ማለት ነው? እስቲ ትርጉሙን እሱን ንገረኝ እስቲ። አሁንም እሱን አይደለም። አሁንም በትክክል መልስልኝ ወንድሜ። እንደመጀመሪያ እንደጀመርነው እየተወያየን እንድንቀጥል የምትፈልግ ከሆነ በትክክለኛ አሁን ትርጉም አይደለም እኔ የምፈልገው። ለምሳሌ ስላሴ ስትል ትርጉም ሳይሆን አለ ወይ ስል የለም ብለኛል። ስላሴ የሚል በእግዚአብሔር ቃል ላይ የለም፣ ተማምነናል። እግዚአብሔር ይባርክ። ፍጹም ሰው ፍጹም አምላክ የሚል አለ ወይ ስል የለም ብለኛል። አመሰግናለሁ። ጌታ ኢየሱስ ይባርክ። ተማምነናል። አሁንም
እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላችሁ ታምናላችሁ። ይሄን ስታምኑ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው አለ ወይ ከመጽሐፍ ቅዱስ ላይ? ኦኬ፣ ጥሩ ጥያቄ ነው። ለምሳሌ አሪፍ ጥያቄ ነው ጠየቀኝ። ያው አሁን አንተ ከየት ከምን በምን አይነት እምነት እንደምታመንም ስለተረዳሁኝ ምላሾችን ልስጥህ ከባይብል ማለት ነው። አንተም ታነባለህ፣ እኔም አነብልሃለሁ። በዛ መልኩ ይሻላል። አሁን ስላገኘው ማለት ነው። ምንም ችግር የለም። ለምሳሌ ስለ ኢየሱስ ክርስቶስ ሲናገር መጽሐፍ ቅዱስ ላይ አሁንም ያልኩ እንዳስብብኝ መስፍን የጠየቁን ጥያቄ በትክክል ወደ ምትሰጠኝ መልስ ይሄን የሚመለከት መሆን አለበት። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ነው የምፈልገው እኔ። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ነው የምፈልገው። አሁን ስለ ኢየሱስ ይሄን ነው የምፈልገው። ይሄ ከሌለ ልክ እንደቀደሙ የለም ብለን እንድታልፍ ነው የምፈልገው እንጂ እሺ ኔትወርክ ይመስለኛል እስኪመለስ ድረስ ይመለስ ወንድማችን። እግዚአብሔር ይባርክ። በጣም መልካም ውይይት እያደረግን ነው። ጌታ ኢየሱስ ይባርክ። እንግዲህ ኔትወርክ ከተመለሰ እሺ። በእንጨት ላይ የሚሰቀሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እግዚአብሔር ይባርክ። ታዲያ እኛ ምን አለን? ትክክል ነው። ወንደሰን ኃይሉ እኛም የምናምነው እንደዛው ነው። ዋጀን፣ ትክክል ነው። ዋጅቶናል። እግዚአብሔር ይባርክ። ስለኛ እርሱ ተረገመ፣ ትክክል ነው። ደውሉለት እንደ ቆይ ሳሚዬ፣ ቆይ መስቲ ኔትወርክ አስወጥቶታል ይመስለኛል። እንግዲህ ይመለሳል ብዬ አምናለሁ። እንግዲህ አያት እናደርጋለን። ጌታ ኢየሱስ ይባረክ። እንግዲህ ያው የምታዩት ሁላችሁም ኦኬ ሳሚ ቃል እውነት ሆነ ማለት ነው። ችግር የለውም። አሁንም ወንድሞቼ በመስመር ላይ ያላችሁ ሁላችሁ በደንብ ፍንትው ያለ እንድትረዱ ፈልጌ ነው እያንዳንዷን ጥያቄ የምጠይቀው። እኔ ስናገር ዝም ብዬ በጌስ በራሴ ፍልስፍና አይደለም፣ ወይ ደግሞ የአባቶቻችን ፍልስፍና አይደለም እዚህ የምናካሂደው። መጽሐፍ ቅዱሳዊ ሥላሴ ምን በእግዚአብሔር ቃል ላይ የለም? አዎ የለም። ከየት ይመጣል? የለም። ፍጹም አምላክ ፍጹም ሰው አለኝ ቅድም ሲናገር እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እሱም የለም። ከየት ይመጣል? ከየት ይመጣል? መልአክ እንኳን ከሰማይ መጥቶ ቢሰብክ የተረገመ ይሁን ተብሎ ተጽፏልና ከመጽሐፍ ቅዱስ ላይ የሌለውን ትምህርት ካስተማርን የተረገመ ትምህርት ነው። ለዛ ነው ለአንደበታችን እየተጠነቀቅን በመጽሐፍ ቅዱስ ላይ የምንጓዘው። ተባረክልኝ ወንድሜ መስፍን፣ ይሰማሃል? እየሰማሁ አውራ። ኦኬ። አሁን ወደ ውይይታችን እንምጣ። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አለ ወይ በመጽሐፍ ቅዱስ ላይ? አሁን ቆይ እስቲ አንዴ አዳምጠኝ። ጥሩ ውይይት ነው። ጥሩ ጥያቄ ነው። በጣም ነው ማመሰግንክ። መጀመሪያ ማለት ነው ማሳስበህ ነገር አለ። እሺ ማሳስብህ ወይም ጠይቅህ፣ ለምሳሌ በአብ በወልድና
በመንፈስ ቅዱስ የሚል ቃል አለ መጽሐፍ ቅዱስ ውስጥ። ይሄ ሶስቱ ምንድነው? ከየትኛውም አስተምሮ አንጻር ስታየው፣ በየትኛውም ወርድ አንጻር ስታየው ስም ነው። አሁንም እሱ ጋር አይደለም ወንድም፣ እኔ እሱ ጋር አይደለም። ስለዚህ እኔ አልጠየቅኩም። እግዚአብሔር ማብራሪያውን ቃሉን ትርጉም ንገረኝ እስኪ። ከዛ በኋላ ደግሞ ፍላሽ እንሰጥልሃለን። መስፍን አሁንም እየሰማኸኝ ከሆነ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል በእግዚአብሔር ላይ ቃል ላይ አለ ወይ? እኔ ይሄን እየጠየቅኩ እግዚአብሔር የሚለው ወርዱን እስቲ ወርድ ምን ማለት ነው እስቲ ንገረኝ። ይኸውልህ ወንድሜ ስለ ትርጉም አይደለም እየጠየቅኩ ያለሁት፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አለ ወይ? ይሄን ንገረኝ። እኔ አሁን ወደ ሌላ አላልፍልህም። ለምን ሺህ ጊዜ ብትለኝ ልክ እንደ ቅድሙ እየሄድክልኝ ካልሆነ ወይ ካለ አለ ካላልከኝ፣ ከሌለ የለም ካላልከኝ እኔ አላሳልፈውም። ስለዚህ እኔ ቃል በቃል ነው የምፈልገው። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አለ ወይ? እኔ ሺህ ቦታ የምትጠይቀኝ የፈለግከውን ጥያቄ ጠይቅ። ከፈለግ ማታ እስከ 10 እስከ 12 ሰዓት የሚሆን ግን እግዚአብሔር የሚለው የቃሉን ይሄ ይበቃል እንዴ? እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አለ ወይ? ኖ አዳምጥ። አንተ አሁን እኔ የምነግርህን ልትረዳ አላዳምጥህም ወንድሜ። እኔ ልታውቀው የምትችለው እግዚአብሔር የሚለው የስሙ ትርጉም ምንድን ነው ወንድሜ? ስለዛ አይደለም እኔ ስለ እግዚአብሔር ስሙ ትርጉም አይደለም የጠየቅኩትም ያነሳሁትን ኢሹ ይሄ አይደለም። እኔ ያነሳሁት ኢሹ አሁንም በትክክል ካልመለስክልኝ እንዲሁ ስለምንቆይ ወደ ሌላ ተወያይ ሄዳለሁ። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አለ ወይ? ብዙሃን ይሰሙሃል። በትክክል ንገረኝ። እግዚአብሔር ወልድ ቆይ እኔ እግዚአብሔር አምነህ እግዚአብሔርን ተቀበለህ የቃሉን አማኝ ኮንክ እግዚአብሔር የሚለውን የቃሉን ትርጉም ንገረኝ። ከዛ በኋላ የምትጠይቀኝ ማንኛውም ወንድሜ አላልኩም። እሺ አመሰግናለሁ ወንድሜ፣ ተባረክልኝ። እህቴ ላይ ማይኩን ዝጊልኝ። እንግዲህ እኔ ወደ ሌላ ቀጣይ ትምህርቴ ልሂድ። ወንድሜ ይቅርታ አድርግልኝ። ለምን አሁን ቆንጆ መጥተህ ነበር፣ በጣም በመልካም እየተወያየን ነበር። አሁን እጥፍ የማለቷ ጉዳይ አያግባባንም። በጣም መልካም ነው። እንግዲህ ብዙዎቻችሁ እንደምትረዱት ያው ይረዱሃል ብዬ አምናለሁ። ያው የመጀመሪያው ልቀጥል እኔ ወደ ትምህርቴ። አመሰግናለሁ መስፍኔ፣ ተባረክልኝ። ለምን መልስ ከሌለህ በቃ ማይክ ዝጋ። መልሱ መልስ እስቲ። አንተ ትክክለኛ በወንጌል የምታምን ሰው ኮንክ፣ በወንጌል የምታምን ማይክ ዝጋ። መጽሐፍ የምታምን ከሆነ ኮንክ እስቲ ይሄን መልስልኛል። ትርጉሙን ንገረኝ። ማይክ ዝጋ ወንድሜ። ይለያለሽ። እሺ ማይክ ዝጋ። ማይክ ፈጽሞ እንዳትከፍት። ከአንተ ጋር ያለን ውይይት ጨርሰናል ማለት ነው። አመሰግናለሁ። እንግዲህ ወንድሞቼና እህቶቼ ምንድነው አሁን የመጀመሪያው ትምህርት ላይ እንዳያችሁት ሥላሴ የሚል በእግዚአብሔር ቃል ላይ የለም፣ ተማምነናል። የለም፣ አሜን። አይኖርም፣ ለዘላለምም አይኖርም። በመጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ አንድም ቦታ የለም። የአጋንንት ትምህርት ነው የምንለው ከዚህ የተነሳ ነው የስህተት ትምህርት የምንለው። ከዚህ የተነሳ ነው የተረገመ ትምህርት የምንለው። ሥላሴ የሚለው ስም ወይም ትምህርት የተረገመ ትምህርት ነው። ኢየሱስ ክርስቶስን ኃጢአተኛ የሚያደርግ የሥላሴ ትምህርት የምንለው ከዚህ የተነሳ ነው። ከእግዚአብሔር ቃል ላይ የሌለ የተረገመ ትምህርት ማለት ይሄ ነው። ሌላው ምንድነው እዚህ ላይ አንስቼ የተናገርኩት ፍጹም አምላክ ወይም ፍጹም ሰው የሚል በእግዚአብሔር ቃል ላይ አለ ወይ? ይሄም የለም። ስለዚህ የተረገመ ትምህርት ነው ይሄ። ለምን አባቶቻችን አላስተማሩም? መላእክትም ከሰማይ መጥቶ እንኳን ቢያስተምሩ የተረገመ ትምህርት ነው። ፍጹም ሰው ፍጹም አምላክ የሚለው ትምህርት የተረገመ ትምህርት ነው። ሥላሴ የሚለው ትምህርት እንደዛው የተረገመ ትምህርትና የአጋንንት ትምህርት ነው። ለምን የእግዚአብሔር ቃል ላይ የለም። ጥቅስ ከመጽሐፍ ቅዱስ ትርጉም ከራስ አይሰራም የእግዚአብሔር ቃል ላይ። ለምን መጽሐፍ ቅዱስ ሙሉ ተሰጥቶናል። አባቶቻችን በደንብ ከተመሰረተው መሰረት ውጪ መመስረት አይቻልም ብሎ ዘግተውታል። ስለዚህ እግዚአብሔር አታርግ፣ አትጨምር፣ አትለፍ ያለውን አናልፍም። የተረገመ ትምህርት ነው። ብዙሃን ሰዎች እየወሰዱ ያሉት እዚህም ከኛ ጋር ለመነጋገር የሚመጡ ሰዎች ያለው የተረገመ ትምህርት ይዘው ነው። ሲቀጥል ይሄ እግዚአብሔር አብ የሚል በእግዚአብሔር ቃል ላይ ያለ
እግዚአብሔር ወልድ የሚል አሁንም ተጨማሪ የተረገመ ትምህርት ነው። እግዚአብሔር መንፈስ ቅዱስ የሚለውም አሁንም ተጨማሪ የተረገመ ትምህርት ነው። ለምን በእግዚአብሔር ቃል ላይ አንድ ቦታ ተጽፎ አይገኝም? የለም። ቀጣይ ወንድሞቼና እህቶቼ ሶስት አካል የሚል በእግዚአብሔር ቃል ላይ የለም። ይሄም የተረገመ ትምህርት ነው። ሶስት አካል የሚል በመጽሐፍ ቅዱስ ላይ አንድም ስፍራ የለም። አንድም ስፍራ በእግዚአብሔር ቃል ላይ ተጽፎ አይገኝም። አንድም ቦታ ላይ ተጽፎ አይገኝም። እህት ይለያለሽ ይለይ ሰላም። እሺ ሰላምሽ ይብዛ። እንዴት ነሽ እህቴ? ሁሉ መልካም፣ ሁሉ ሰላም። ተባረኪልኝ። እሺ ይለይ የሚሰማሽ ከሆነ ስትገቢ ምልክት ስጪ። ስለዚህ ወንድሞቼና እህቶቼ አሁንም ሶስት አካል የሚል ይሄም የተረገመ ትምህርት ነው። መጽሐፍ ቅዱስ ላይ ሶስት አካል አንዱ እግዚአብሔር በሶስት አካል ተገለጠ የሚል አንድም ቦታ አልተጻፈም። የሰው ትምህርት፣ የፍልስፍና የኒቅያ ጉባኤ ትምህርት ነው እንጂ የእግዚአብሔር የአባቶቻችን ትምህርት አይደለም። አባቶቻችን አላስተማሩ። አባቶቻችን ሐዋርያቶች አላስተማሩ። ስለዚህ እነዚህ የተረገሙ ትምህርቶችን ወስደን በእነሱ የምናልፍ ከሆነ ወይም የምናምንባቸው ከሆነ ከእግዚአብሔር ጋር እንጣላለን ማለት ነው። ከእግዚአብሔር ጋር ጥለኞች እንሆናለን። ለምን? አትጨምር አትቀንስ ያለው የእግዚአብሔርን ትምህርት ትተን የራሳችንን መሰረትን ማለት ነው። ይሄ ደግሞ ከእግዚአብሔር ጋር የሚያጣላ ትምህርት ነው። ቅድም እንዳልኳችሁ ይሄ አንድ ተፈላሳፊ የጻፈውን አንዳንድ ነገር እንድናይ ትንሽ ፈልጋለሁና እዛ ላይ ለማየት አንዳንድ ነገሮችን እስቲ ከተጻፉት ነገሮች አንዳንድ ነገሮችን እንድናይ ፈልጋለሁ። አራተኛ መንፈስ ቅዱስ ፍጹም አምላክ ነው። አምስተኛ አብ ወልድና መንፈስ ቅዱስ የተለያዩ አካላት ናቸው። ይላል። ይሄ እንግዲህ የተረገመ ትምህርት ነው። ይሄ ፈላስፋ በጣም አባቶቻችንን ከሚተቹት አንዱ ነው። ግን የተረገመ ትምህርት ደግሞ ከሚያስተላልፉት ይሄን በደንብ እንድታዩልኝ ነው። ከዛን ትምህርተ ሥላሴ የተሳሳተ አስተምሮ ነው የሚል አቋም ያላቸው ሰዎች ከነዚህ አምስት መሰረታዊ ነጥቦች መሃል ቢያንስ አንዱን የተሳሳተ መሆኑን ቃለ እግዚአብሔር መሰረት ያደረገ አሳማኝ የሙግት ነጥብ ማቅረብ ይኖርባቸዋል ይላል። በደንብ ስሙ፣ ይኖርባቸዋል ይላል። እኔ እንግዲህ እዚህ ጋር ይኖርባቸዋል ስላለ ምልክት አድርጌያለሁ። ከቆምኩበት ይቀጥላል። ላለውና ቅዱስ የተለያዩ አካላት ናቸው የለም። ይሄም የተረገመ ትምህርት ነው። ዳን ፈቃደኛ ከሆንክ ማይክን ዝጋ። ወንድም ያዘጋም ማይክ። ይቅርታ፣ ይሄ የሙግት ቦታ አይደለም። ዝጋልኝ። ስርዓት ያለውን የለም እያልክ ነው። እስቲ ዮሐንስ ወንጌል ምዕራፍ 5 ክፈትና ላሳይክ። እባክህ ዝጋልኝ ወንድሜ። ቅድም እኮ ጠየቅኩ የለህም። ስለዚህ ዝጋልኝ ማይክ።
ልቀጥልበት ሐሳቤን ዝጋልኝ ማይክን ዝጋ አዎ ለምን መጀመሪያ ላይ ጠይቅ ያለው በመጠይቅህ መጓዝ ያንተ ፋንታ ነው ማስረጃ ካለ ማቅረብ ነበረብህ የለም ከሌለህ ደግሞ አሁን ከየትም አይመጣም እኔ አትግባብኝ መሃል ላይ ፈጽሞ ማይክ እንዳከፍት ለምን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚለው አለኝ ካልክ ማይክን መክፈት ትችላለህ ይሄ አለኝ ካልክ ማይክን ክፈት እፈቅድልሃለሁ ከዛ ውጪ ግን ይሄን ሰዓት መልስልኝ ሌላ ሐሳብ ላይ እንድንሄድ አልፈልግም አሁን ሌላ ቦታ ስለሆንኩኝ ማይክን ዝጋልኝ ለምን እነዚህ መልሶች ካሉ ግን በማንኛውም ሰዓት መክፈትና መናገር ትችላለህ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚል አለ ካልክ ክፈትና አሳየኝ ዝግጁ ነኝ ለመቀበል ከዛ ውጪ ማይክን እንዳከፍት እሺ ኦኬ ፈቃደኛ ከሆንክ አንብብ የሚሰጥን ክፍል ቆይ መጀመሪያ እንስማማ እዚህ ጋር እየጠየቅኩ ያለሁት ምንድነው ንገረኝ እስቲ የጠየቅኩህ እስቲ የለም ከምትረብሽ አንድ ጊዜ ሌላ የለም አይደለም አንዱ ቆይ መስፍን ትልቅ ሰው ነው አይደል ትልቅ ሰው ነው የእግዚአብሔር ቃል አቃለው ብለህ የምትናገር ሰው ነው ስለዚህ ስርዓት ደግሞ ሁላችንንም ይገዛናል ስለዚህ የጠየቁ ጥያቄ ምንድነው ንገረኝ የጠየቁን ጥያቄ ንገረኝ ስማኝ እያልክ ያለው ሌላ የለም እያልኩ ነው አንተን የጠየቁን ጥያቄ ንገረኝ እያልኩ ነው እንስማማ የጠየቁት ስትመልስ እኔ ደግሞ ያንን ቦታ ከፍቻ ያሳያለሁ ትርጉሙን የማታውቀው ነገር ራሴ መጠየቅ የለብህም ማይክን ዝጋው እንደም ያው ስድብና መተቸት እናንተ ልምዳችሁ ስለሆነ ማይክን ዝጋልኝ ያው የሥርዓት አምላክ ልጆች ስትሆን ሥርዓት ታውቃለህ ዝጋ ስትባል ትዘጋለህ እና ያው ስድብና ይሄ መተቸት ስራችሁ ነው ይለያለሽ ለሙላ አስወጣው በቃ ምክንያቱም ጥያቄ መመለስ ስላልቻለ በቃ በቃ ችግር የለም ወዶኛል እኔ እንደውም አንቺ ያለሽ አልመሰለኝም ወዶኛል አመሰግናለሁ ስለዚህ ወንድሞቼና እህቶቼ ምንድነው የጠየቁት እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚል አቀርብልኝ አልኩት የለውም ማስረጃ ከየት ያመጣል ካለው ማቅረብ ነው ይሄ ነው ማስረጃ የሚያስፈልገው አሁን መልስ ሲያጡ መበጥበጥና መረበሽ ስራቸው መልስ ሲያጡ መበጥበጥና መረበሽ ነው ስራቸው እኛ ግን በአንዴ ያወርዱናል ትክክለኛ እውነት የእግዚአብሔር ቃል እንኳን እየተናገረ በአንድ ያስወርዱናል እነሱ ግን እዚህ መጥተው ማስረጃ ማቅረብ ሳይችሉ ምንም የእግዚአብሔር ቃል ዕውቀት የሚያስቀምጥ መጽሐፍ ቅዱሳዊ ነገር ሳይኖራቸው ለመከራከር ወይም ለመነጋገር ይፈልጋሉና እንግዲህ እግዚአብሔር ይርዳ ጌታ ኢየሱስ ያስብህ ወደ ሐሳብ ይልሂድ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው ይላል መጽሐፍ ቅዱሳችን ላይ ደግሞ አንድም ቦታ ሶስት አካላት እንዳሉ አይናገርም ሶስት አካል ምን አንድም ቦታ ተጽፎ አይገኝም እነዚህ የሰው የፍልስፍና ትምህርቶች ናቸው ወይም አባቶቻችን ሐዋርያት አባቶቻችን ሐዋርያት ከተናገሩት ትምህርት ያለፈ አባቶቻችን ሐዋርያት ካስተማሩት ትምህርት የተለየ ትምህርት ነው እንዲሁም ስህተት ነው የሚለው አቋማቸው የሥላሴ አማንያን ከመጽሐፍ ቅዱስ የሚያቀርቧቸው ማስረጃዎች ጋር እንዴት ይነጻጸራል የሚለውንም ጉዳይ መልስ እንዲሰጡበት ይጠበቃልና ይዘጋል እንግዲህ አንዱ ምዕራፍ ነው ይዘጋል እንግዲህ ይሄ ነው አሁን ምንም ማስረጃ የቀረበ የለም ምንም ያስቀመጠው ነገር የለም ስን ኃጢአተኛ የሚያደርግ የሥላሴ ትምህርት ይላል በሥላሴ ታምናለህ እንዴ በሥላሴ ታምናለህ እሺ በምትስቲ ስለ ሥላሴ የተወሰነ ነገር በለንና ከዛ በኋላ በዛ ላይ ደግሞ ውይይታችንን እንቀጥላለን ማለት ነው
በዚህ በርዕሱ ላይ በስላሴ ዙሪያ የተወሰነ ነገር በለን። ይቆራረጣል ስለሆነ እሺ ቀጥል እስቲ አሁን ኔትወርክ በጣም ቀይ አብርቷል ወይ ወጥተህ ግባ ወጥተህ ተመለስ ኔትወርክ ቀይ አብርቷል እንግዲህ